ለአምስቱም ዩኒቨርሲቲዎች ፕሬዝዳንቶችና ዩኒቨርሲቲው ከፍተኛ ኃላፊዎች በዚህ ጉባኤ ላይ ለተሳተፋችሁ የፌደራል እና የክልል ኃላፊዎች፣ የዩኒቨርሲቲዎቹ ኮሚኒቲ አባላት፣ ለሁላችሁ ክቡራትና ክቡራን በዚህ ጉባኤ ላይ ተሰጥቶኝ ሀሳቤን በዚህ ጉዳይ ላይ እንዳቀርብ እድል በማግኘቴ በጣም አመሰግናለሁ። የኔ ዝግጅቴ ኢትዮጵያና የባህር በር ጥያቄ ከታሪክና ከዓለም አቀፍ ሕግ አኳያ የሚል ነው። ዝግጅቴ አራት ክፍሎች አሉት። አጠር ባለ መልኩ የማቀርበው አንደኛ የኢትዮጵያና የባህር በር ያጣችበት ታሪክ ባጭሩ በተለይ እኔን ከሚመለከተኝ ጋር በተያያዘ ምክንያቱም ሌሎች ጉዳዮች በሌሎች ተናጋሪዎች ላይ ሊቀርብ የሚችል ነው። ሁለተኛው የኢትዮጵያ የባህር በር ጥያቄ ከዓለም ሕግ አኳያ እንዴት ነው የሚታየው የሚለውንም ለማሳየት እሞክራለሁ። ሶስተኛው የባህር በር የማግኘት መልካም ተሞክሮዎች በሌሎች እንዲህ አይነት ችግር ያለባቸው ሀገሮች ይህን ነገር እንዴት ሊሳካ ቻለ የሚለውንም አጠር አድርጌ ለማስቀመጥ እሞክራለሁ። አምስተኛ የባህር በር የማግኘት አማራጭ መንገዶቹን ምንድናቸው የሚለውን ለማሳየት እሞክራለሁ። ይህን የጠቅሰው ለምንድን ነው? በዚህ ላይ አቅጣጫ በማሳየት ውይይቱን እንዲካሄድ ለማድረግ ነው እንጂ የኔን አቋም የኔን አመለካከት በእናንተ ላይ ለመጫንም አይደለም። ግን ምንድናቸው ያለፉት ሁኔታዎች ነው። ወደ ውጭ ጉዳይ ሚኒስትር ስመጣ ኦልሬዲ የባውንደሪ ኮሚሽኑ ውሳኔውን ሰጥቷል። ስለዚህ እንዴት በጣም ጭንቅ የነበረበት ጊዜ ነበር የመጣሁት። ስለዚህ ይሄ ዳሜጁን ኮንቴን የማድረግ በዛ ላይ ነበር የኔ ተሳትፎ የነበረው። ምክንያቱም ኦልሬዲ ውሳኔ ተሰጥቷል። ግን የክሌምስ ኮሚሽኑ የካሳ ኮሚሽኑ ግን ክርክሩን በዛ ላይ ነበር ዋና ስራ የነበረው። ያኛውንም ስራ ኦልሬዲ ቢወሰንም ምክንያቱም አለመግባባት ስለነበር በሁለቱ ሀገሮች መካከል ያንንም ጉዳይ ማማከር ነበር፣ ማስተባበር። ምክንያቱም ጠበቆች ነበሩ፣ የፈረንጅ ጠበቆች፣ ከውጭ ሀገር የውጭ ጠበቆች ነበሩ፣ ኢትዮጵያውያኖች ነበሩ እና ከዚህ ጋር በተያያዘ ያደረኩት እኔ ምንድነው ችግሩ በተለይ ከባውንደሪ ኮሚሽኑ ጋር በተያያዘ ምንድነው ችግር ምንድነው ያጋጠመን ችግር በሚል ባክግራውንዴም የአካዳሚክ እና የሪሰርች ስለነበረ ምርመራ መግባት ነበር፣ ጥናት ማድረግ ነበር። ከዚህ ጋር በተያያዘ ነው እንግዲህ ታሪኩንም ለማየት የቻልኩት፣ ህጎቹንም የመመርመር እድል ያገኘሁት። ስለዚህ ወደ ሚኒስትር መስሪያ ቤቱ የተቀላቀልኩበት የድንበር ኮሚሽኑ ውሳኔ ከሰጠ ከሁለት ወራት ገደማ በኋላ በመሆኑ ወደ ኋላ ሄጄ መመርመር የድንበር ኮሚሽኑ ውሳኔ የሰጠውን እንደ አውሮፓ አቆጣጠር አፕሪል 13 ቀን 2001 እሱን ውሳኔውን የማንበብ ይሄ ለዚህ ደግሞ መሄድ የሚኖርብኝ ማድረግ ከሚገባብኝ አንዱ መንገድ የባውንደሪ ኮሚሽኑ መሰረት የሆነውን የአልጀርስ ስምምነት በጥልቀት መመርመር ነበር። ከዚህ ጊዜ ጀምሮ ግን የተረዳሁት ምንድነው ችግሮች እንዳሉ ተረዳሁ። በውስጡ በሂደቱ ችግሮች እንዳሉ ለማየት የሞከርኩበት ሁኔታ ነውና እነዛን አሁን እንዲሁን የሚለው ሐሳብ ለመስጠት አይደለም። ምንድነው በዛ ውስጥ የነበሩት ሂደቶች ምንድናቸው? እንደ ምሁራን ልናውቃቸው ልናስባቸው የሚገቡ ጉዳዮች ምንድናቸው? በእነሱስ ላይ ተንተርሰን ምን መስራት አለብን የሚለው ለመጠቆም ነው፣ መፍትሄ ለመስጠት አይደለም። ስለዚህ ከዚህ ጋር በተያያዘ የመጀመሪያው ምንድነው የኢትዮጵያ የባህር በር ያጣችበት ታሪኩ ላይ አጠር ባለ መልኩ ላስቀምጥላችሁ። ስለ ወደብ አልባ ሀገሮች እንደምታውቁት በዓለም በአጠቃላይ 44 የሚሆኑ ሀገሮች አሉ በዓለም ላይ። 14ቱ ሀገሮች ከ1900 እንደ አውሮፓ አቆጣጠር ከ90 ጀምሮ ያሉት ካለው ውስጥ ከ1990 በኋላ ያሉት ነው። የሶቪየት ህብረት መፈራረስ በኋላ
ከዛ በኋላ ወደ 14 አገሮች ከዛ በፊት 30 ብቻ አገሮች ነበሩ። ከነዚህ ሀገሮች ውስጥ አንዷ ኢትዮጵያ ሆነች ማለት ነው። በኢትዮጵያ ወደ ድንበር አልባ ማለት ወደብ አልባ ወደ ሆኑ አገሮች ግሩፕ ውስጥ ስትገባ ከፍተኛ ቁጥር ያለው ህዝብ ይዛ ነው የመጣችው ማለት ነው። እንደሚታወቀው በዓለም ከ44ቱ የድንበር ወደብ አልባ አገሮች ትልቋ ካዛኪስታን ናት። በጣም 3-4 ጊዜ ኢትዮጵያ ነው ሁለት ትሰፋለች። ሁለተኛው ኢትዮጵያ ናት። ግን የካዛኪስታን ህዝብ ከ2 ሚሊዮን አይበልጥም፣ 1.5 ሚሊዮን ነው። የኢትዮጵያ ህዝብ ግን አሁን ባለበት ሁኔታ ወደ 126-125 ሚሊዮን የገባበት ሁኔታ ነው ያለው። አሁን በዓለም አቀፍ ደረጃ 475 ሚሊዮን ህዝቦች ወደብ በሌላቸው አገሮች ውስጥ ይኖራሉ። 475 ሚሊዮን ህዝቦች